ይችን ምድር ስትረግጥ ራቁትህን ነበር የመጣኸው። ግን ሰርቼ ነው የሚያልፍልኝ። ስለሌለ ፍርድ ይጓደልብሃል። ገንዘብ ማጣት ያስንቅሃል። ገንዘብ ማጣት ከሰው በታች እንድትሆን ያደርጋል። የታናናሾች ታዛዥ እንድትሆን ያደርጋል። በደንብ ስማኝ። ድህነት ጠንክረ ከሰራህ የምታባረረው ነው እንጂ እድሜ ልክ ካንተ ጋር የሚኖር የሰውነት ላይ ጠባሳ አይደለም። ስለዚህ ወዳጄ ለገንዘብ ክብር ስጥ፣ ክብር ይኑርህ። የቅንጦት የሆኑ ነገሮች ላይ ወጪ አታውጣ። ሱስህን ቀንስ፣ ስራ፣ ቆጥብ። በህይወትህ የሆነ ደረጃ መድረስ ስትጀምር የራሴ የምትላቸው ሰዎች ከጎን ይነሱባል። በምላሳቸው አይዞ በርታ ካንተ ጋር ነን እያሉ ግን በውስጣቸው ያንተን ውድቀት የሚፈልጉ ብዙ ሰዎች አሉ። ጠንካራ ልትሆን ይገባል። ለምትሰራው ስራ ራስህን አሳምን። ሰው ምን ይለኛል ብለህ አትጨነቅ። አንተ የራስህን ህይወት እንጂ የሌላ ሰው ህይወት አይደለም የምትኖር። ነገ ለምትኖረው ህይወት ኃላፊነቱ ያንተ ብቻ ነው። ማንም ስላንተ ግድ የለው። ወዳጄ በደንብ ራስ ላይ ስራ። በህይወት ወደ ኋላ እንድትቀር ከሚያረጉ ነገሮች ፍርሃትና ይሉኝታ። ለማን ብለህ ነው የምትፈራው ብሮ? ለማንስ ብለህ ነው የምትጨነቀው? እዚች ዓለም ላይ አንዴ ብቻ እኮ ነው የምትኖረው። ከሄድክ ሁለተኛ ተመልሰህ አትመጣም። ስለዚህ በራስ ህይወት እንዴት ስለ ሰው ትጨነቃለህ? ማድረግ ያለብን አድርግ፣ ሞክር፣ አይሳካ እችላለሁ በል። እንደምትችል ራስን አሳምን። ለፈተና ቀድመህ ራስን አዘጋጅ ወዳጄ። እድሜህ ከ18 እስከ 25 26 ከሆነ 20 ሰከንድ ስጠኝና አዳምጠኝ። ይሄ ላንተ ነው። ትምህርትህን አቋርጠሃል፣ ስራ የለህም፣ የምትኖረው ከቤተሰብ ጋር ነው። ለአንዳንዶች ሲያስፈልግ ቤተሰብ ጠይቃለህ፣ ማታተኛ፣ እንቅልፍ የለህም፣ ታስባለህ፣ ትጨነቃለህ። አብረው የተማሩ ጓደኞች ስራ አላቸው፣ አንተ የለህም። ዝቅ ብለህ እንዳትሰራ ሰው ምን ይለኛል ብለህ ታስባለህ። ባጭሩ ህይወት ምስቅልቅል ትልብሃለች። እነዚህን ሁለት ነገሮች አድርግ። አንደኛ መድረስ የምትፈልግበትን ቦታ አቅድ። ሁለተኛ ደፋር ሁን። ከዚያ በኋላ ማንኛውንም ስራ ቢሆን ጀምር። በመካከል ብሶትና ተስፋ መቁረጥ ሲሰማህ እቅድህን አስታውስ። እመነኝ ትልቅ ደረጃ ትደርሳለህ። ገንዘብ ማምለክ አይጠበቅብህም፣ ማክበር ግን የግድ ይልሃል ወዳጄ። እንደ ማጣት እኮ ጨካኝ ነገር የለም። ስለሌለህ ጓደኛ ይርቅሃል፣ ስለሌለህ ፍቅረኛ ትከዳሃለች፣ ስለሌለህ አትከበርም፣ ስለሌለህ ፍርድ ይጓደልብሃል፣ ስለሌለህ የምታወራው አያምርም። ስታወራ እንኳን ማንም ጆሮ ሰጥቶ ያዳምጥህ። አየህ ይህች ዓለም ለሌለው ሰው አትሆን። ለዚህ ነው ካለህበት የድህነት እስር ቤት እንደምንም ብለህ ለመውጣት ሞክር የምልህ ወዳጄ። ገንዘብ የለህም አትዝናናም፣ መኪና የለህም በእግርህ ነው የምትሄደው፣ ቤት የለህም ተከራይተህ ነው የምትኖረው። ይሄንን እውነታ ብቻ ስማኝ። ይችን ምድር ስትረግጥ ራቁትህን ነበር የመጣኸው። ገንዘብ ባይኖርህም ባትዝናናም ሳትበላ አድረህ አታውቅም። መኪና ባይኖርህም በእግርህ ሄደህ መድረስ ከምትፈልግበት ቦታ አልቀረህም። ቤት ባይኖርህም ሜዳ ላይ አላደርክም። ስለዚህ ወዳጄ የያዝከውን ይዘህ ሙሉ ጤንነት የሰጠህን አምላክህን አመስግን። Subscribe.